ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ማንኛውም ሴት ሽቶ ተቀብታ ከዛ በኋላ በሰዎች ዘንድ አልፋ ሁሉም ሰው ሽቷ ከደረሰው እሷ እንደ ዝሙተኛ ናት አሉ የአላህ መልእክተኛ። ሽቶ ለባልሽ ብቻ ነው። ታክሲ ላይ እየሄድኩኝ አንዲት የሌላ እምነት የዛሬ 2 ሳምንት አካባቢ ስለ እስልምና ጠየቀች። ለምንድን ነው ሙስሊሙ እህቶቻችን ሴቶችን ሽቶ የምትከለክሉት አለች። አልተከለከለችም፣ ውጭ ወጣ እንድትቀባ ነው እንጂ የተከለከለችው ለባሏ ግን ተፈቅዶላታል አልኩት። ለምን አለች። ሴት ልጅ ለባሏ ነው ውበቷን ምኗን ልታሳይ የምትችለው፣ ለማንም ልትጋጌጥ አይፈቀድላትም። ለባሏ ብቻ ነው በእስልምና። እሷ የባሏ ብቻ ናት፣ የህዝብ አይደለችም አልኩት። ከዛ ምን አለች? አንድ ህጋችሁ ግን ደስ ይለኛል አለች። ምን አይነት ህግ አልኳት። ሴቶቻችሁን ቤት ተቀመጡ የምትሉት አለች። እኔ ሴቶችና ህፃናት ነው የምሰራው አለች። እና የዛሬ ችግር ልጅ እንደዚህ የሆነ ተበላሸ፣ ታረደ፣ ምን የእናትና የልጅ መለያየት ነው። እኛ ሴቶች ካልወጣን አልን አደባባይ አለች። ሱብሃንአላህ የመሰከረች የሌላ እምነት ተከታይ ናት። ይህ ህግ ደስ ይለኛል አለች። እስልምና ሁሉም ህጉ ደስ ይላል አልኳት። አንዱ ህግ ብቻ ነው። ሁሉም ህግ ምንድነው? ወላሂ ለኛው ጥቅም